እና ጀነት ሁሉም ያለበት ሁሉም የተሟላ ነው ደስ አይልም ጀነት ማለት ምሳሌዋ ለተማራችሁ ሰዎች ካምፓስ ሄዳችሁና ለተማራችሁ ሰዎች ካምፓስ ገብታችሁ ያለው ጭንቀት يعني ምን አይነት ይጀመረቃል ውጤት ተመርቄ ለሥራ ብቁ የሚያደርገኝ ውጤት ሊይዝ ይችላል ወይስ ጫራለው ጭንቀት አለ ካምፓስ ላይ ወጣት ሁሉ የሚከሳበት ትምህርት እንትን ነው ግቢ ነው ካምፓስ በጣም ጭንቀት አለ መጨረሻ ግን ተመርቀው ታላላ እንኳንም ለፈው አንተ ፎር ካመጣ ምንድነው ትለው እንኳንም ለፈው ያ አላህ ጀነት ማለት እንደዚህ ነው አኺራ ዱንያ ልክ እንዳለች ጀነት አላህ ካስገባ እንኳንም ለፈው እንኳን ተሰደብኩ ነው የምትለው ግልጻል እንኳንም ጸናው አልহামዱሊላህ ምክንያቱም ኒዕማው ስታይ ነው ምክንያቱም ምንም ስቃይ ብታሳልፍ ዱንያ ላይ የጀነትን ኒዕማ እንደቀመስካት ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው የጀነትን ኒዕማ እንደቀመስካት ጀነትን ኒዕማ ተቀምስና ከዚህ ችግር ነክቶ ያቃል ትባላለህ አሬ ምን ችግር ትላለህ ችግር ይባላል ዛሬ አንተ ከባድ ችግር ብለህ ብታስበው የዛን ሰዓት ትንሽ ኒዕማ እንደቀመስክ ስትጠየቅ የምን ችግር ይባል ነክቶኛ ያቅም ፈለከው በተቃራኒው እዚህ ዱንያ ላይ ደስተኛ የነበረው በቃ የፈለገውን የሚበላ የፈለገውን የሚያገባ የፈለገውን መኪና የሚነዳ እንደፈለገ የሚሆን የፈለገው ሀገር የሚሄድ የሚችል ይሄ ነው ደስተኛ እንግዲህ ዱንያ ላይ በእኛ አስተሳሰብ ይሄ ሰው የጀሃነም ከሆነ ጀሃነም ላይ አንዲትን መነከርን ንክር አድርገው ሲያወጡት ከዚህ ፊት ኒዕማ ጸጋ ደስታ የሚባል አይተቃል ሲባል የምን ደስታ ይላል ይጠፋበታል ለዚያ ነው ያልኳችሁ ቀደም በቃ ነፃ ከወጣህ አልহামዱሊላህ አላህ እንኳን ለፋው ትላለህ ግልጽ አለ ግን ችግሩ ምንድነው አንተ ምንም ያክል ጀነትን ደረጃ ብታገኝ መጥጽፍ አይቀርም ረሱል አለይሂ ሰላም እንዳሉት እያንዳንዱ የጀነት ሰው ደረጃ አለው እያንዳንዱ ይጥጽፋል ምን ሶስተኛ ደረጃ ላይ ካለ የአራተኞችን ስታውቅ ተደበተፍቼ ቢሆን ተደርሰ ነበር ትላለህ ተጻጽ ይኖራል ፊርደውስ ከነቢያቶች ጋር የሆኑ ከስዲቆች ጋር የሆኑት ናቸው የላይኛው የጀነት መሰረት የሆነችው ፊርደውስ ከተማ አላህ ከሱ ያድርጋል በዝነቱ